let's go to Japan. አሁን ያለሁት አዲስ አበባ ላይ my next destination will be Japan, Tokyo. So አሁን የምንሄደው ቶኪዮ እናያለን፣ ፉጂ ማውንቴን እናያለን፣ ሌላ ደግሞ ኦሳካ እናያለን፣ ኮይቶ እናያለን። ሶ ጃፓን ኤክስፕሎር እናያለን። if you need any visa process እንዴት እንደጨረስኩ ምናምን ነገር በኢትዮጵያ ፓስፖርት I'll show you in the next video if you are interested. So let's go. So ኢታድን የመረጥነው ኤርላይንሱ በጣም አሪፍ ነው የኢታድ and affordable ነው። ተራራውን ወጥቼ ወንዙን ተሻግሬ ድንቅ ተፈጥሮን ለዓለም ላውራሬ መጀመሪያ ወደ አቡዳቢ እንሄዳለን። then ቶኪዮ ትራንዚት አድርገን ከአቡዳቢ ወደ ቶኪዮ ትራንዚት እናደርጋለን። ካሜራዬን ይዤ ጀብር ፍለጋ ከዋክብት ትራፊስ ከድጋፍ ስጋ ናት ጋር እንሂድ ዓለምን ኢጀፕቱን ጉዞ ደስ ይላል በየቦታው ከኔ ጋር ናችሁ ወይ አብረን ናት ጋር እንሂድ ዓለምን ኢጀፕቱን ጉዞ ደስ ይላል በየቦታው ከኔ ጋር ናችሁ ወይ አብረን ማይክ አድርጉት ሰብስክራይ በንቱም ራብረን ባስ የፍቅር አገር ታሪኩ ይጀምራል ገና ነው ጉዞ አራት ትራንዚት እናደርጋለን። ጃፓን ናሪታ ኢንተርናሽናል ኤርፖርት ደርሰናል። ኤርፖርቱ ልክ እንደወጣችሁ ባስ ስቴሽን እዚህ ጋር ታገኛላችሁ። ኢፍ ዩ ዋን ባስ ወደ ቶኪዮ ዋና እንትናችሁ ወስዳችሁ ከፈለጋችሁ እዚህ ጋር ታገኛላችሁ። አሳኩሳ ነው ሆቴላችንን የያዝነው። ሆቴሉ ቼኪን አድርገናል በኦንላይን። አሁን የምናደርገው ፓስወርድ ምናምን ነገር ኢሜል ላይ ላክላችኋል። ከዛም ትገባላችሁ። So we go inside and እዚህ ጋር ኮድ እናስገባለን። እዚህ ጋር የምታዩት ላይክ በማስ ነው የምናድረው። እንደዚህ አይነት ቦክስ ምናምን አለ ቢኮዝ ኢትስ በጣም ኤክስፔንሲቭ ነው። ትላልቅ ሆቴሎችን መያዝ እዚህ አይመችም። መሀል ከተማ ላይ ስለሆነ በጣም ብዙ ቱሪስቶች ስላሉ በጣም ኤክስፔንሲቭ ነው። ይሄ ራሱ በጣም ኤክስፔንሲቭ ነው። ሶ በጊዜው አቬለብል ሆኖ ያገኘ ነው ይሄኛውን ነው ቢኮዝ ቴምፕሉ አጠገብ ነው ያለው። ይሄ ዋናው የሚጎበኝበት ቶኪዮ እዛ ጋ ነው። ሴንተር የሆነ ቦታ ላይ ስለሆነ የሚያዝ ነው። ሰዎችን ትመስላለች አልቀችንም። ሆቴሏ ቅጣቶች ታክላለች። ሰው ጠዋት ነው አሁን ጀመርን ጉዟችንን። እነዚህ ተማሪዎች ናቸው። ላይክ ሶ ክሊን ሶ ዲቴል በጣም ደስ የሚሉ ህፃን ልጆች ምናምን እንደዚህ በየቦታው ታያላችሁ ምናምን ነገር እየሄዱ ኤክስፒሪየንስ እያደረጉ ጃፓን ትሬናቸው ምናምን ነገር ቤስት ትሬን they have። አሁን ወደ የት ነው ያመጣው? ኑሮ በዘዴ ነው ማለት እዚህ ጋር ጃፓን በኮባ ነው። ይሄ ኮባ አለ። ጃፓን መንገድ ላይ ይበላል ተብሎ ነበረ። እኛ ግን እንበላ ቁጭ ብለናል ትላላችሁ። እኛ እንበላለን። አንተ ይሄ ነገር ይበላል? አዎ
ይሄ የምታዩት እዚህ ጋር የገባንበት አኒሜ ስቶር መስሎኝ ነበር። ለካ ሌላ ጉዳይ ነው። እዚህ ጋር ለካሲኒ ምናምን ነገር ነው። እዚህ ጋር አኒሜ ስቶር አገኘን፣ ትክክለኛውን ገባን ምናምን ነገር ገዛን። አኪሃባራ እዚህ ጋር ደግሞ ምሳ ራበኝና ምሳ ልበላ ገባሁ። እንደሚበላዋት ግን ምንም አልተዋለችም። እዚህ ጋር አዘዝን ምናምን ለማዘዝ ማይዘጉ በጣም ስትራግል አድርገው ሰልፍ ልክ ሲያዙ ምናምን አይተን በጉግል ትራንስሌት ምናምን አድርጌ አዘዝን። በስልክ ነው ፔመንት ምናምን መፈጸሙት። ኢዚ መጀመሪያ ሳይነሳ ፎቶ this is a food amazing እንቁላሉ እንዴት እንደሰሩት እራሱ አላውቅም። ይጋ ጓደኛ ያልበላም ብሎ እየበላብኝ ነው። ለምን እንደሚበላ እኔም አላውቅም። የሚገርም ምግብ ነው። ባይዘው ጋይስ የሚገርም በቃ እንቁላሉ እዚህ ጋር በደንብ አልተጠበሰም። this is how they eat. እዚህ ጋር እንደገና ኤክስፕሎር ልናደርግ ወጣን። የሚገራርሙ መኪኖች ምናምን ነገር ታገኛላችሁ። አሁን ደግሞ ወደ ሺቡያ የሚሄድ ነው። ፌመስ የዜብራ ክሮስ የሚያደርጉት በጣም ብዙ ህዝብ ምናምን ነገር አንድ ግር ሄድበትን መሄድ አለብኝ ብዬ ይዛ አሁን እየሄድ ነው። ትሬኑ ባይዘው ጸጥ ያለ ነው፣ ኳይት ነው ምናምን ማውራት ምናምን ነገር የሚቻል ባልፈች ጸጥ ያሉ ናቸው። ለምን ሰዎች እዚህ እንደሚመጡ ነው አላውቅም። ዜብሩን ለመሻገር ብቻ ያጣው ሰው ሺቡያ ስቴሽን ደረስን። Look at the people. እንደዚህ ይሻገራል ምናምን ነገር። አንድ ሰው ተሳስቶ ራሱ አያልፍም፣ መብራት ይጠብቃል ምናምን ነገር። ይህንን ነገር ማድረግ ሀቺኮ ይባላል። የውሻ ደግሞ ባለቤቱን እየጠበቀ እዚህ ጋር የሞተው እና ባለቤቱ ጥሎት ሄዶ ምናምን ነገር ሰዎች እየመጡ እዚህ ጋር ማስታወሻ ፎቶ ይነሳሉ። ከሱ ሐውልት ተሰርቶለት ነው። ይሄው ለህዝብ እያለ አንድ ቆሻሻ ተገኘ። there is no garbage ይሄ ቆሻሻ መጣያ ራሱ የለም። በደ ከተማ ጽድት ያለ ከተማ ነው። ቆሻሻ መጣያ የለም፣ ቆሻሻ የለም። በያንዳንዱ እርምጃ የልብ ደስታ ካሜራ የሊሼ ጀብር ፍለጋ ከዋክብት ትራፊስ ከድጋር ስጋ ናትጋር እንዲዳ ለምን ይጀብዱና ጉዞ ደስ ይላል በየቦታ ከኒጋር ናችወ አብረን
ኧረ እዚህ ጋር አይደለም፣ ሳህኑ ላይ አድርገህ ነው አድርገበት። ስኳሩ ይደረጋል። ስኳሩ እሱ ላይ ነው ወይስ ግን እንትን የሚሆን አይመስለኝም። በዛው የጃፓን ከረንሲ እና የኛ ከረንሲ ኦልሞስት ዘ ሴም ነው። 4000 ከሆነ 4000 ብር ነው። ምንም እንትን የለውም፣ ብዙም ዲፍረንስ የላቸውም ከኢትዮጵያ ብር። እዚህ ጋር ወደ ሆቴላችን ተመለስና ሰኩሳ ይባላል ያለንበት ሆቴል ኢን ሴንተር ላይ ነው። ያኛው ታወሩ የሚታዩት ሴንተር ላይ ነው። እዚህ ጋር ነው ሆቴል ያዝነው። ዳስ ዋይ ኤክስፔንሲቭ ነው። ያው እነዚህ ቴምፕሎቹ ናቸው። ተፌሚስ ቴምፕል ነው ሳኩሳ ላይ ያለ ቶኪዮ የሚጎበኝ አንደኛው ቴምፕል በማታ ነው። ቀን ደግሞ አሳያችኋለሁ። እዚህ ጋር ሰዎች የሆነ ነገር ጽፎ ምናምን ነገር ያስፈልጋል። ኢንተርኔት ላይ ቼክ ዲስክራይብ ላደርገው ነበር። እዚህ ጋር ከመሸ ነው ኤክስፕሎር እያደረኩት ያለው። ተዘጋግቶ ነገር famous or 7-Eleven most famous supermarket in Japan. So you can ምንም ነገር እዚህ ማግኘት ትችላላችሁ። ምንም ነገር ፍሬሽ ፉድ፣ ፍሬሽ ድሪንክ ምናምን ሻይ። ይሄ አሁን ሻይ ነው ማሳያችሁ። ሻይ ነው፣ በጣም የሚገርም ሻይ ነው። ትኩስ ነው ምናምን ነገር ሾፒንግ ገባል። ሾፒንግ ውስጥ በጣም ብዙ ኪትካቶችን ታገኛላችሁ። ኪትካት ጃፓን ክሬት እንዳደረገችው አላውቅም። በጣም የተለያዩ አይነት ቾኮሌቶች አሉ። በጣም ብዙ ኪትካት ሆነ ዲፍረንት ኪትካት አለ። በጣም ኳይት ናቸው። ምግብ ቤት አለ በየቦታው። እዚህ ጋር ደግሞ ፌመስ ቦታ አለ። ቲክቶክ ላይ ያየ ነው። ስኳር ድንች ነው ወንበላ በሆነ ሳንድዊች ነገር አድርገውት ናይስ ኢትስ ጉድ። ተሻግሬ ትንከተፈጥሩ ለዓለም ላውራሬ እያንዳንዱ መንገድ አዲስ ትዝታ በእያንዳንዱ እርምጃ የልብ ደስታ ካሜራዬ ይዤ ጀብዱ ፍለጋ። እዚህ ጋር ደግሞ ከተማውን በጠዋት ዞር ልበል ብዬ እንደገና በጠዋት ወጣው እና በጣም ደስ ይላል። ሪፍሬሽ ነው ታደርጉት። መንገዱ ደስ ይላል። ፓርካቸው ውስጥ ምናምን እየገባሁ ነው። ፓርክ ውስጥ እየገባሁ ነው። ሶ ፒስፉል
አሁን ደግሞ ተመልሼ ወደ ቴምፕሉ ጋር መጣሁ። በቀን አሳያቸዋለሁ ብዬ ነበረ። ማታ ላይ በጣም ባዶ ነበረ። አሁን ህዝቡ በጣም ብዙ ህዝብ ያለው ሃይማኖታዊ ቦታ ስለሆነ ምን እንደሆነ አላውቅም። በየቀኑ ግን በጣም ብዙ ህዝብ ነው የሚገባው እዚህ ቦታ እና እዚህ ጋር የሆነ እጃቸውን እየታጠቡ ነው። የሆነ ስነስርዓት ነው የሃይማኖታዊ ክብረ ለማጠቃለ እዚህ ጋር ደግሞ የሆነ ጭስ ምናምን ነገር አለ። እሱን የምታጠብኩት ሄጄ ምን እንደሆነ ባለሳላቅ ከዛም በኋላ ወደ ውስጥ ልገባ። እዚህ ጋር ህዝቡ ሲገባ ተከትዬ አንድ ላይ ይገባው ማለት ነው። በጣም ብዙ ቱሪስቶች አሉ ከቻይና ከኮሪያ ምናምን የሚመጡ ነው እንዳለው ነው ደሴም ናቸው። እዚህ ጋር ደግሞ ሳንቲም እየወረወሩ ምናምን እንትን የሚሉት አምልኮ እንትን የሚሉት ሳንቲም እየወረወሩና ያጨበጭባሉ። ስ ይህ ደግሞ ቢገስት ሞል ነው። በጣም ትልቁ ሞል ነው። በጣም ረዥም ነው እና በዚህ በኩል ነው ማፕ ተላለከን በዚህ በኩል ነው እያለፍኩ ያለሁት። ይህ በጣም ትልቅ ሞል ነው ጃፓን ውስጥ። የመረጥነው ምግብ ቤት ሱሺ ልንበላ ነው ፎር ዘ ፈርስት ታይም። መቀምሰው ፎር ዘ ፈርስት ታይም ነው። አሁን ግን በልተን እዚህ ጋር የሆነ አሳ ምናምን ሰጡ መጀመሪያ። እሱን በላው በድፍረት። እነዚህ አሳ ናቸው። ነጫጭ አሳ ከዛ ልክ ሱሺውን ስበላው የተሰማኝ ስሜት ይሄ ለየት የሚል ሱሺ ነው። አይ ቲንክ በጣም ከዚህ በኋላ ምናምን ብዙ ሱሺዎችን ሞክሬያለሁ፣ ግን ይሄኛው this one is different። በጣም የሆነ ወደ ጭንቅላታችሁ ራሱ የሚሄድ የሆነ ሾክ የሚያደርግ ነገር አለ። the taste is different። so እኔ ያኛውን በላው። አማን እዚህ ጋር የሚበሉ ደግሞ ኦክቶበስ ነው። ከምኑ ጋር ከመጣጣ ሁሉም ይሄ ልበላው ነው። ከዛም በኋላ ከተማ ልንቀይር እዛኛው ሆቴል ኤክስቴንድ እናደርግም አሉን። ሌላ ሆቴል ቀየርን። እዚህኛው ደግሞ ሆቴል ከዚህኛው ታወር በጣም ቅርብ ስለሆነ በጣም ሱ ኤክስፔንሲቭ ነው። እዚህኛው ሆቴል ደግሞ የገባንበት ቢኮዝ አማራጭ ስለሌለ ለትራንስፖርቴሽን። ኔክስት ወደ ፍሪጂ እናያለን በቀን። ከዛ በኋላ ወደ ኦሳካ ነው የምንሄደው ማለት ነው። ኦሳካ ሄደን ወደ ኮይቶ ደግሞ እንሄዳለን ኔክስት ትሪፕ ላይ። this is the room $90 $90 አችን ያወጣንበት ማን ያስፈላል። ወደ ቶኪዮ ታወር ወደ ማታ አካባቢ ላይ ሄድን። በጣም የሚገርም ከተማ ነው። ደግሞ የሚገራርሙ ሌክዥን መኪናዎች፣ ስፖርት ካሮችን ምናምን ነገር ታዩበታላችሁ እዚህ ቦታ። በጣም ኢምፕሬሲቭ ላይ ፋስት ኤንድ ፊውሪየስን ያየ ሰው ምናምን አንደርስታንድ ያደርገዋል። ይህ ቦታ ቶኪዮ ምናምን ነገር በሱፐር ካሮች ትታወቃለች በጣም። ክሪስማስ ነበር የሄድንበት ታይም። እዚህ ጋር የሚገርም ላይት ከተወሩ ስር ሄደን ምናምን እዚህ ጋር የሚገራርሙ መኪኖች መጡ። In the next video, I'll bring you
የኦሳካን ትሪፕ ወደ ኦሳካ ስንሄድ ፊውጂን ማውንቴን አይተናል። ፊውጂን ማውንቴን እንዴት እንዳለፍን ምናምን የትራቨል ፕላናችን ኔክስት ቪዲዮ ላይ ተጨቃቅላቸዋለሁ። ባይ